ሰላም ሰላም እንዴት ናችሁ? ሰላም ነው? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁኝ። ዛሬ የሰራሁት የሳዑዲ አረቢያ ቆንጆና ተወዳጅ የሆነው የከብሳ አሰራር ነው። ዛሬ የሰራሁት ከብሳ በዶሮ ስጋ ነው። ከብሳ በለሐምም ማድረግ ይቻላል፣ በዶሮ ስጋም ማድረግ ይቻላል እና እኔ ዛሬ የሰራሁት በዶሮ ስጋ ነው። በጣም ቆንጆና ቀላል የሆነ ጣፋጭ የሆነ የከብሳ አሰራር ነው የሰራሁላችሁ። ቪዲዮ ከተመቻችሁ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። ላይክ ማድረጉ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤቱን ይቀላቀሉ። አሁን ወደ አሰራሩ ገባለሁ። የተጠቀምኳቸው ግብአቶች እነዚህ ናቸው። ቀይ ሽንኩርት፣ የተፈጨ ቲማቲም፣ የዶሮ ስጋ፣ ድንች ብረት ድስቴን በደንብ ካገልኩ በኋላ ዘይት አድርጌ ከዛ ሽንኩርቱን ነው ያደረኩት። ሽንኩርቱን በትናንሹ ነው የፈጨሁት። ሽንኩርቱ ደሃቢ ወይም ደግሞ ወደ ቡኒ ነገር ሲቀየር የዶሮ ስጋዬን እጨምራለሁ እና ነጭ ሽንኩርት አንድ ማንኪያ ነጭ ሽንኩርት የተፈጨውን ቲማቲም እጨምራለሁ። የሾርባ ማንኪያ ሰልሳ፣ በጣም ቀይ እንዲሆን ስለማልፈልግ ትንሽ ሰልሳ ነው የማደርገው።
እዚህ ዶሮ እስከሚመስል ሩዜን አጥባለሁ። ያላሰብኩት ቆሻሻ ነው የወጣው። ተመልክቱ፣ ትናንጥዬ የሞቱ ነፍሳት ነገሮች ሩዝ ውስጥ የሚገኙ ማለት ነው። በጣም ቆሻሻ ነው ሩዙ። ስለዚህ በደንብ አድርጌ ደጋግሜ ውሃው ነጭ እስከሚሆን ድረስ አጥበዋለሁ። ሩዙን ስታጥቡ አትሹት፣ መታሸት አይጠበቅበትም። ሩዝ በሚታሽ ሰዓት ስብር ላሚሉ አይችልም። አጥቤ ያዘጋጀሁትን ሩዝ ብረት ድስት ውስጥ ጨምረዋለሁ። የቀዘቀዘ ውሃ መጠቀም ያለብን የፈላ ውሃ ነው። ሩዙን ስናበስል ጨው መጨመር አለብን። ቅድም ያደረግነው ጨው በቂ ስላልሆነ ቀምሰን የሚያንሰው ከሆነ ጨው እንጨምራለን። በቂውን ውሃ ካደረግኩ በኋላ ገጥሜ እሳቱን ቀንሼ ለ9 ደቂቃ አቆየዋለሁ። እሳቱን እስከ መጨረሻው ቀንሼ ማለት ነው። እዚህ ጋር ጎን ለጎን ማባያውን ሰላጣ እሰራለሁ። ዛሬ ደግሞ የሰራሁት ሰላጣ ለበን ነው። ኪያርና ጨው፣ ቁንዶ በርበሬ፣ አንድ ሀባ ነጭ ሽንኩርት፣ ትንሽዬ ነዓናዓ፣ ሁሉንም በደንብ አድርጌ ከትፌ ከለበን ዘባዱ ጋር አቀላቅለዋለሁ። ለበን ዘባዱን ስታደርጉ በጣም ከወፈረባችሁ ትንሽዬ ውሃ ጠብ ማድረግ ትችላላችሁ። ሩዜን በሰለ። በእንደዚህ አይነት ሁኔታ በስሎ አለቀ። እንግዲህ ስጋዬንም ፍሩን ውስጥ አስገብቼ ለ30 ደቂቃ አቆየ